አይ ሮዚ እንደዛ ካልሆነማ ይሄን የመሰለ ቀን ያስጠላል ማለት አዱን ኢንሳን ያስኮንናል አዱየን ኢንሳን እንጂ ምን ነው ተሻሰስ ማንን አዱን ነው ወይስ ሞገሴች አንቺ ደግሞ አዱና ሞ የሚለውን ቃል ላይ የተሾቂ ያንን ጥላቢስ እንኳን በስሙ ልብልበት ቀርቶ ሙች ፈጣሪ ፈቅዶ እንደዚህ እንደ ጦር በጭንቅላቱ ተተክሎ ባዩ ደስ ባለኝ ልቅዚ ያታናጂ ደስታን ጭቃት ቀድ ምን ይመለው ሮዚ ቅድም ያየነው ልጅ ግን አልወደድሽ አያምር ምንም አያምር ምንም አያምር ታይ ሮዛ ምንም አያምር በእናትሽ አሁን እነዛ ልብሶች ያምራሉ ልትይኝ እንዳይሆን ሮዚ አንድ ነገር እኮ ደስ እንዲልሽም እንዳይልሽም ማድረግ የምትችው አንቺ ነሽ እንዴ አንድ ነገር ደስ አላለኝም ካልሽ በቃ ከዘጋሽ ደስ አይልሽም ግን ዛሬ ጥሩ ነው ብለሽ ከወጣሽ ደግሞ ደስ ብለሽ ነው የሚውለው በተለይ አዱዬ ልብስ በጣም ነው ደስ የሚለው አዱዬ በጣም ነው የሚደሰተው አንደኛ ያንን ብር እኮ አልፈልግም መልስ አልኩት ወጪውን ሼር ስላደረኩት እንደገና ደግሞ ቀላል ይሆን በቀላል ነገር ሊወጣ ስላደረኩት እኔ እንጃ ይሄን ጌታ እንዴት እንደሚደሰት እንዴት እንደበናሽ በቃሽ ወይ እኔ ከዚህ በኋላ አዱ የምትይቆን ተነስቼ ነው የሚሄድ ጥር የካቲት መጋቢት ሚያዚያም ጥርግ ብሏል እንኳን አንቺ ጥርግ በያ ምን ሙች እንዴ አፍንጫ ሲመታ አይኔ ያለቅሳል ለካ ሲባል አታውቂም እንዴ በሱም ማለት ደራደር ቆይ አልገባኝም አንቺ እና እሱ ከመቼ ጀምሮ ነው አይንና አፍንጫ ናችሁ እንጃ ሮዚ ግን እናትና አክስቴ ለመሸጥ ሲደራደሩ አለኝ የምላቸው ሰዎች ሁሉ ባዶ ሜዳ ላይ ሲጥሉኝ ድንገት እኮ ነው አዱ እኮ ነው አይንም አፍንጫ ጥርሴም ገላዬም ሁሉም ነገር የሆነኝ እኮ እሱ ነው እኔ ጌታ ገባኝ ዋንዛና ቀረሮ ቢገኝ ይመረጣል የቸገረ ለታ ዝግባም ይቆረጣል ነው ጨዋታ አይደለም ዝግባዎቹ እንደዛ ናቸው እነማ ሳይት እነሱ አይነገሩም ታያቸው አዱዬ ግን ለኔ ጸዴም አርቴም ቀረሮይም ጡንጅቴም ሁሉ ነገር ሆኖ በቃ ማአዛ ሁሉ ይናፍቀኝ ጀምሮ እጂ በናሽ በቃ ዝም በይ ወይ ሮዛ ይልሽ አንድ ነገር ልንገርሽ የምትወጂው ኑሮ ለመኖር ከፈለግሽ መጀመሪያ የምትኖሪያት ኑሮ አሜን ብለሽ መውደድ አለብሽ እሺ ቆይ ከሱ ካዱኛ ሌላ የሚወራ ምንም ወሬ የለሽ አየር ሰዓቱ ያዱና እውነት እንደው ወሬ ትቻለሁ ከዚህ በኋላ አይደለም አሁን ለምሳሌ አለ ለምሳሌ ስለኔ አንቺ ምን ሆነሽ ደግሞ ቆይ ምልሽ ከዛሬ ሌላ እንደዚህ ቆንጆ ሆኜ አምሬና ዘንጫትሽ ታገኝሽ እንደዛ ነው እንዴ ለካ ንግግራችን አራምባና ቆቦ የሆነው ይሄን ባለ ማድነቂ ነው ሮዚዬ ሙች ልዩ ነሽ ቆይ ምን ተገኝቶ ነው እዮ ሞታ ሂጂ አራንቹ ድብን ነው እናንተ አንቺ ወላችሁ እና ታዲያ ምንድነው እየበልሽ የምታቆሚ ሶሲ ለነገሩ አንቺ ቁም ነገር ማለት እኮ በቃ አይደለም ሮዚ ምን ሆነ ቆየው ታዳምጪኛለሽ ነገርሽ ምን ሆነሽ ቆይ ምን ሆነ ዛሬ ለመጀመሪያ ጊዜ ሊጋብዘኝ ነው ሊበላሽ ስለስራት እኮ እንደ ጦስ ዶሮ ጦሴን ብለሽ እኮ አሽቀንጥረሽ የጣልሽው መስሎኝ ነበረ ለካ ማጀሬ ልቡን እየሰራ ነው የጠፋው አይደለም አንቺ እንደምትዩ ልቡን እየሰራ ወይ ምናምን አይደለም የጠፋው እሱ የጠፋው ዱባይ ሄዶ ያ ሁሉ ሰውነት ተሸክሞ አንቺ ስለስራት ይኖርሽ እንዴ አይ ጉዴ እንዴትኛው ሴት ዘርፎ ይሆን ዱባይ የገባው ሶሲ አንቺ ምን ያምሻል እንዴ ቆይ እኔን ቁጭ አድርገሽ ስለምወደው ሰው ዘራፊነት ስታወሪ ትንሽ አታፍሪ እውነትን ለምን ትሸሻለሽ ሮዚ ስራውን እኮ ነው የነገርኩሽ ልጁን ያለ ሞጫፋ ዘራፊ ሌባ ነው እንደዛ ነው እንጂ አሁን ከይታባቱ አምጥቶ ነው እሱ ዱባይ የሚሄደው ያንዷን ዘርፎ አንድ ነገር ልንገርሽ በጣም የሚያሳፍረው ነገር ስለማታውቂው ነገር በጣም በእርግጠኝነት ማውራትሽ ነው እንዴ እዮብ ከማንም ሴት ገንዘብ ተቀብሎ አይደለም ሄደው ቆይ እኔ የምለው ዛሬ ለመጀመሪያ ጊዜ እንደምትገባበዙ ነው እየነገርሽኝ ያለሽ ታዲያ አሁን አንቺ ስለሱ ምን አውቀሽ ነው እንደዚህ የምትነግሪኝ ባንዴ አንድ አካል አንድ አምሳለን የሚለውን ዘፈን ምዘፍ ሮዛ እንኳን እንደሱ አይነት ሞጫፋ ሌባ ቀርቶ እኔ የወንድና የሴት ወፏን በደቂቃ ማቅነኝ ከነቲቲ ዘሎ ባንዴ ሮዛ ላይ እኔ አንድ አምሳል አንድ አካል ነን አላልኩኝም ሁሉንም ነገር ያወቁት ግልጽ ሆኖ ስለነገረኝ ነው በዛ ላይ ደግሞ ዱባይ መሄጃ ገንዘብ ስላጣ የጨመርኩለት ነኝ ቆይ አሁን እዚሁ በዚሁ እንዳንካካድ እንዳትከጂ ከማንም ሴት ገንዘብ ተቀብሎ አይደለም ሄደው ብለሽኛል አዎ አልተቀበለም አንቺ ምንድነሽ ወይኔ ሶስና አይ እነማዬ እንደው
እኔ በቤተሰብ ጉዳይ እንደዚህ እንደ ብራና ተወጥሬ እሱ ብቻሽ እንደ ልቡ አገኘሽና ይግጥልኝ ጀመረ እንደዚህ ህኝኝኝኝ ያረቀው ሶስና እኔ ሞኝ አይደለም እምጋጣው እምታለበው እንደውም ገንዘቡን አልቀበልም ብሎ ለምኝን ይሰጣው ሲስተማቸው እንደሱ አይነት አሳማና አጋሰስ ወንድ እኮ ውለታ የዋልሽለት መስሎሽ እንዳይሰማሽ ችግሩን በግልጽ አይነግርሽም ቸገረኝ ብሎ መጀመሪያ ችግሩን በክላሲካል ይተረክልሻል ከዛ አንጀትሽ ውስጥ ገብቶ ከተጎዘጎዘ በኋላ በገዛችሽ እባክህን ገንዘቤን ውሰድልኝ ብለሽ ለምነሽ እንድትሰጪው ያደርግሻል እንጂ ቸገረኝ ስጪኝ ክብራቸውስ እዮብ ግን አንቺ እንደምትው ያነሱ አይደለም አንቺም ሶስና አይደለሽም በእኛ አይ ስለፍቅራውታችሁ አዋ ምልሽ አንቺን ጠየቁሽ እምቢ አልሽኝ ስትጠፊብኝ እና ሲብስብኝ ጊዜ ነገርኩት እሺ እንደውም ስሞኛ ወይኔ ሮዛ ወይኔ አንቺ እኮ የቻይና ሚዶ እንዲ ያልሽ ነበርሽ ገና በመሳም በቃ ያቋጣሪነት ፍትትትትት ሌላ ነገር ቢያገኝማ ካፌውንም ይወርሳል እንደው ግድ የለሽም ሮዛ እኔ አዱዬን ሳይ ልጁ የለየለት ሞጭ ላፋ ሌባ ነው እሺ ያለሽም የሳመሽም ምሳም ይጋብዝሽም ለዚህ ለሪጎሪ ሲያመቻችሽ እኮ አንቺ አምሻል እንዴ ይሄንን ሁሉ ነገር እኮ ያወራነው ዘመን የለንም ቆይተናል እኮ ካወራን እንደሱ አይነት እኮ የሴት ተጧሪዎች እኮ ብልጦች ናቸው ብልጦች ካንቺ ከምታስቢው በላይ ርቀው የ2 ወር የ3 ወር ፕሮፖዛል ሰርታው እኮ ነው የሚመጡት ይህች ልጅ ምን አንቺ ቆይተና ነገር አይደል ሮዚ አንድ ነገር ልንገርሽ በእኔ አመለካከት የማይወዱትን ወንድ አግብቶ እየተቃጠሉ እያሉ ከመኖር የሚያፈቅሩትን ልብ የፈቀደውን ማድረግ እስማማለሁ ግን አዱዬን ሳይ ተጠንቀቂ ገና ለገና ተሳምኩ በሚል ተልካሻ ምክንያት የዱባይ ቲኬት የምትቆርጭ ከሆነ አለቀልሽ ሮዛሙች አዱኔን ሳኝ አለቀልሽ ምንም ጥሩ ነገር ሳያምርሽ ሻይ በዳቦ እየነከርሽ እየበላሽ እየማክሽ አጠራቀምሻትን ገንዘብ ማጀለፍ አድርጎ ተበላው እያልሽ ነው የምትኖራት አደባባይ ለአደባባይ ይዞርሽ ነግሬሻለሁ እሺ ሶሲዬ ምክርሽን ተቀብያለሁ ግን አንድ ነገር ልለምንሽ ምን ብቻዬን መሄድ ስለፈራሁ አብረሽኝ ትሄጃለሽ ምን አድርጉኝ ምን ቤት ምን ልሁን ብዬ በእናትሽ ሽበኝ ነው እንዴ እሄዳለሁ ሌባ ለሱማ ቆይ